ግን ሁሉም የማዳም ቅመሞች እንደዛ የሚያደርጉት ቤተሰቦቻቸውን እዚህ ሊያግዙ ነው። እና ሁሌም ለማዳም ቅመሞች ሪስፔክት፣ የወሬ ፍቅር እናቶች ምናምን ሴቶች የወሬ ፍቅር ሲኖርባቸው ያስጠላል። ያለ ሰርግ ማለት ነው በቃ ውፍረቷ ማለት ነው በስማ የሰማይ ስባሪ ነው የምታክለው ግድንግልናት። ሰላም ሰላም ቤተሰብ፣ ዛሬ ተርቲበኛው ሚዲያ በአዲስ ተርቲቡ በአዲስ ይዘት ከች ብሏል ነው የምላችሁ። ከእናንተ የሚጠበቀው ቁጭ ብሎ መከታተልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ ነው። እንግዲህ እነሆ ዛሬ በአረብ ሀገር የሚኖሩ እህት ወንድሞቻችን የማዳም ቅመሞችን ምን ያክል ስቃይ እንደሚደርስባቸው ምን ያክል እንግልት እንደሚያጋጥማቸው በተርቲበኛው ሚዲያ እንቃኛለን። ተርቲቦችን ብዙ ነገሮችን እናነሳሳለን። ከእናንተ የሚጠበቀው ሁሌ እንደምነግራችሁ ተርቲበኛውን ሚዲያ ሰብስክራይብ እያደረጉ ቪዲዮውን ማየትና ማየት ብቻ ነው። ስላከበራችሁኝ አከብራችኋለሁ። እንግዲህ በመቀጠል ቪዲዮአችንን እንመለከታለን። የማዳም ቅመሞቹን ምን ያክል በደል እንደሚደርስባቸው ምን ያክል እንግልት እንደሚያጋጥማቸው እንዴት እየለፉ በሰው ሀገር እንደሚኖሩ እንቃኛለን ማለት ነው። ወደ መጀመሪያ ቪዲዮአችን እንገባለና ቤተሰብ ቦምቦ ክላት ስንል በምክንያት ነው። የመጀመሪያ ቪዲዮአችንን ስንመለከት በቃ ከባድ እንግልት ነው የሚደርስባቸው። ይዋቸው በእናት አሁን በአረብ ሀገራት የሚሰሩ እህቶቻችን የእናት የአባቶቻቸውን የወንድም እህቶቻቸውን ደስታ ለመስጠት ይዋትስ በቃ እኔ በነገራችን ላይ ምግብ አሰራራቸው ደስ አይልም። በቃ እዛ በነገራችን ላይ አረብ ሀገር ያሉ ሴቶች ጎበዝ ናቸው ምግብ ሲሰሩ። በቃ እያንዳንዱን ነገር በስነ ስርዓት በስሌት የፕሮፌሽናል ምግብ አሰራር አለ አይደለ እናቀው በዛ ይዘት ነው የሚሰሩት እና በጣም ጀግና ናቸው። እና ለእናንተ ሁሌ የምመክረው እንድታገቧቸው ነው የምመክረው። በጣም ሙያ አላቸው፣ ብር አላቸው። ብሩን እንኳን ሰለሱት ወይ ምን አይነት ደደብ ነው። ብሩን ተውት። ለካ እነሱ እንዴት እየለፉ እንደሚያመጡት ስለምናውቀው ማለት ነው። ቀጣይ ቪዲዮአችን እንመለከት እስኪ። ቀጣይ ቪዲዮአችን ይኸው ምን ያህል የማንም አረብ እየተመላለሰ የሚውልበትን ደረጃ እየወለወሉ እያጸዱ ሽታ ሳይበግራቸው ይኸው ደረጃውን ስጠርግ የማዳም ቅመም በጣም ነው የምወዳቸው። የማዳም ቅመሞችን ወረበል ካባ በጣም ነው የሚመቹኝ። እኔ ይቅርታ አድርጉልኝና አረብ ሀገር ያሉ ሴቶችን በጣም ነው ማከብረው። አንዴ ለሁሉም አንዴ ጭብጨባ። አረ ጭብጨባ ያስፈልጋል። ምንድነው ዝም እህት የለንም ወንድም በጣም እኮ ነው የሚንገላቱት። ደስ አትልም? በቃ እንደዚህ ለፍታ ወይኔ ብሩክ አናድም። አንዳንድ ቲክቶክ ላይቭ ላይ የሽንት ቤት ጠራጊ ሽንት ቤት ምናምን እየተባሉ ይሰደባሉ። ግን ሁሉም የማዳም ቅመሞች እንደዛ የሚያደርጉት ቤተሰቦቻቸውን እዚህ ሊያግዙ ነው። ብዙ የሚያስተምሩት ሕፃን አለ፣ ብዙ የሚያግዙት እናት አለ። ብቻ ክብር ለማዳም ቅመሞች። ሽንት ቤት የሚጠቡ ምንም የሚጠቡ ሰው ሀገር እየሰሩ ነው፣ ማክበር አለብን። ሪስፔክት ያስፈልጋቸዋል አይደል እንዴ? ተርቲበኛው ጀማ ቦምቦ ክላት እና ምንጊዜም ለማዳም ቅመሞች ሪስፔክት ያስፈልጋል እላለሁ በበኩሉ። በቃ ደግሞ ቆንጅዬ ናቸው። እቺ አትሲ በጣም ቆንጆ ናት ምናምን ያው ቁንጅናዋ ሳይበግራት ምን ሳይበግራት አረብ ሀገር ሄዳ በቃ ቤተሰቦቿን እያገዘች ምናምን ያልፍልኛል ብላ ነው እንደዚህ የሚንገላቱት። እና እኔ በጣም የምናድደው ማለት ነው እዚህ ቁጭ ብሎ አንድ ወንድ ለምሳሌ አረብ ሀገር ያለችን ሴት በቃ ገንዘቡን ዝም ብሎ የሚያመርቱት ምናምን የሚመስላቸው በጣም ገንዘቡን በከባድ ሁኔታ ነው በነገራችን ላይ የሚያመጡት እየተሰደቡ። እዛ ያለውን ችግር እዛ ያለውን መከራ እነሱና እነሱ ብቻ ነው የሚያውቁት። በእነሱ ጫማ ካልቆምን በስተቀር በፍጹም አይገባንም። እና ለማዳም ቅመሞች ሁሌም ክብር ያስፈልጋል። ክብር እንስጥ። እነሆ ክብር እንስጥ። ተው
በጣም ከባድ ነገር ነው እዛ የሚደርስባቸው። እኔ ከሁሉ የሚያናደኝ ጉዳይ ምን እንደሆነ ታውቃላችሁ? አረብ ሀገር ደርሳ የመጣች ሴት ሳይኮሎጂካሊ በደንብ የተጎዳች ሴት ናት፣ እብድ ናት ምናምን ተብሎ ነው የሚታሰበው። በጣም በጣም የሚያስጠላ አስተሳሰብ ማለት ነው። እንዴት እብድ ሊሆኑ ይችላሉ? እንደ ማንኛውም ሰራተኛ እየሰሩ እየኖሩ ነው። በቃ ብዙ ዝባዝንኬ ይወራል ኢትዮጵያ ውስጥ ቁጭ ብሎ። የኢትዮጵያ ማውራት ያው ስለሚወደድ ያው ያለ ባህላችን እንዳለ ሆኖ ማለት ነው። ግን ያው የፈጣሪ ነው የሚያውቀው፣ ፈጣሪ ይጠብቃቸው ማለት ነው እንጂ አረብ ሀገር ያለች ሴት አትሆንም፣ እብድ ናት፣ እንደዚህ ናት፣ ክሬዚ ናት፣ መድኃኒት ይወጋቸዋል፣ ብዙ ብዙ ነገር። አረ እንደዛ አይባልም። አረ ፍቱ ፍቱ ፍቱ፣ ይደብራል። አርፈ ስራን አሰራም እንደዛ ወሬ ከምታበዛ ይስሩበት። እናቷን ትርዳ፣ ወንድሟን ታስተምር። አጠራቅማ መታ ኢትዮጵያ ውስጥ ስራውን ትስራ። አንተ ወንድም ይሄ እየለቃቀምክ ለጫት ለምን ከምታደርግ ከአንድ አረብ ሀገር ቁጭ ብላ አንገቷን ደፍታ ባላት አቅም የምትሰራ አንድ እህታችንን ሴት እህታችንን ብር ላኪ እያልክ እዚህ ለሚያውን ነገር ከምታውል እዚህ ሰርተ ብትሸከም ይሻላል። በጣም ብትሸከም ይሻላል። እናቴ ትሙት የምሬን ነው። በቃ ይኑሩበት፣ ይስሩበት፣ ተዋቸው። እነሱን ተዋቸው። የማዳም ቅመሞች በጣም ሸጋ ናቸው፣ በመልክም አንደኛ ናቸው፣ በሁሉም ነገር አንድ ነው። በቃ እኔ የሆነ ሰዓት ፊልም እሰራለሁ በማዳም ቅመሞች። በነገራችን ላይ ሳልነግራችሁ ወደፊት አንድ የሲኒማ በማዳም ቅመሞች አማሃይነት የሚወጣ ብድ ያለ የሲኒማ ፊልም ነው የምሰራው። እዛው አረብ ሀገር ሄጄ ነው የምቀርጸው። እዛው አረብ ሀገር ሳውዲ ሄድና የማዳም ቅመሞችን ምን ያክል ችግራቸውን የሚያሳይ አንድ ቆንጆ ፊልም በቅርቡ እለቃለሁ። በተርቲበኛው ሚዲያ ማለት ነው። በተርቲበኛው ሚዲያ እለቃለሁ በቅርቡ። በቃ ጠብቁ እና ሁሌም ለማዳም ቅመሞች ሪስፔክት። ይህን ቪዲዮ አይተን እንመለስ ወገኖች። የወሬ ፍቅር እናቶች ምናምን ሴቶች የወሬ ፍቅር ሲኖርባቸው ያስጠላል። ያትስ ያሆነች ወተት ጆሮ ላይ ልጇን አፍና ጆሮ ምኑ ተለያይቶባት ነው ወሬዋን ይዛ የልጇ ጡጦ በጡጦ በአፉ እንደማጥባት በጆሮ ነው እያጠባች ያለች። እቺ ትገደል የምትሉ አንድ ቁጥር ጻፉ፣ ትገደል የምትሉ። ከዛ በኋላ ደግሞ ሁለተኛውን ቪዲዮ ይዩት። በሕፃንነቱ በጆሮ ስለሆነ ጡጦ የምታጠባው ሲያድግ ልጁ ጆሮ ማለት ነው ጆሮ ማለት ነው ብራዘር። ይሄ አክሱም ሐውልትን ማክሏ በጣም ግድንግድዬ ጆሮ ነው ያለው። ጆሮን ይዩት በና ምን እንደሚያክል ጆሮ ጫፍ ላይ የሆነች እንስሳ የሆነች ጩጬ ነገር ብታስቀምጡ ማለት ነው፣ ቢምቢ ብታስቀምጡ እዚህ ታችኛው ጆሮ እስከሚደርስ ድረስ ውሃ ጠምቶት ይሞታል። የርዝመቱ ማለት ነው በጣም ረጅም ነው። ይሄ ደግሞ ከምን የመጣ ነው? ወረኛ ሴቶች ማለት ነው። ለወረኛ ሴቶች ነው ይሄን ነው። ወሬያችሁን አቅማችሁ ልጃችሁን የተንከባከባችሁ አኑሩ። ወሬ በቃ ምን ያደርጋል? ከልጅ በኋላ አይደርስም እንዴ? አጥብተሽ አስተኝተሽ ከዛ በኋላ ወሬሽን አታወሪ። ቀዳዳ ሴት። ይሄ ሰርግ በጣም ለየት ያለ ሰርግ ማለት ነው። በቃ ሁማሬን እንኳን አይደለም ያደረገችው፣ ስለ መላጣ ናት። መላጣ ሚስት አግብቶ አሁን ይሄ ሰውዬ እንዴት ይሆናልሽ? ሌሊት ሲነሳ መላጣ ናት፣ ጠዋት ሲነሳ መላጣ ናት። ይዋት እስኪ ደግሞ እርግቧ ይመቻት። በነገራችን እርግብ አንዴ ለእርግቦች ጭብጨባ፣ ሪስፔክት ለእርግብ። ብድግን ያደረገችላት አዋረደቻት። ማዋረድ ሳይሆን ያው ባሏን ሸውዳለች። ኦልሬዲ በቃ አዋረዳት በህዝብ ፊት። መላጣ ሴት ማግባት ላይወድ ይችላል ይሄ ሰውዬ፣ ግን እሷ መላጣነቷን ደብቃ ይኸው እርግብ አጋለጣት በህዝብ ማለት። ፀጉሯን ሲያነሳው ብድ ያለ መላጣ ናት። ከላይ ነው የተላከው። በነገራችን እርግቡ ከላይ ተልኮ ነው። በቃ ሌላ ምንም እኮ ተርቲብ የለውም። ከላይ ተላካ አዋረዳት። በቃ ፈጣሪ አንዳንዴ መምጫው አይታወቅም የሚባለው ለዚህ ነው። መምጫው አይታወቅም። ይኸው በእርግብ መጣባት እቺ አጭበርባሪ ሴት። ይኸው እችኛዋን ደግሞ ውፍረቷ ማለት ነው በስማ የሰማይ ስባሪ ነው የምታክለው። ግድንግል ናት በስማ። አሁን እቺ ከዚህ ጋር ያኛውን ነገር አሁን ሴክስ ምናምን ለማድረግ ብትፈልጉ እንዴት ብላችሁ ነው ውፍረቷ እንዴት ታገኙታላችሁ? ውቃዋም ማለት ነው ውፍረቷ። ይሄ ላበላብ ነው የምትሆኑት እስከምታገኙ ፈልጋችሁ ምናምን። በዛ ላይ አህያውን ገደለችው። አህያውን ምን አድርግ ነው የምትለው? ክብር ለአህያ። ግን እኔ አህያ ለምን እንደዚህ እንደሚጮቁ ነው አላውቅም። አህያ እኮ በጣም ብዙ ስራ ይሰራል። ምን እንደሚያደርጉ በአህያ ላይ አልገባኝም። እኔ በቃ በስማ እኔ በቃ እኔ አልፈልግም። እኔ እንደዛ ነገር አልፈልግም። በቃ አህያ ላይ ከዚህ በኋላ እንደዛ ነገር ብታራምዱ በቃ ተጋደልን። ስንት ነገር ይሰራል እኮ አህያ እኮ አሁን ላይ ይሸጣል እኮ። የአህያን ጥቅም አላወቃችሁትም ማለት ነው። አረ ክብር ለአህያ።
ክብር ለአህያ፣ ክብር ለአህያ። በተለይ ለወፋፍራም ሴቶች ክብር ለአህያ። አህያን እንደዚህ አጨቁኑ። ስርዓት። አንቺን ይሄ ግድንግድ ሰውነትሽን ይዞ ተራራ የሚወጣበት ምንም ግዳጅ የለበትም። አህያ ይኑሩበት እየሰራ ሳሩን እየጋጠ። ክብር ለአህያ። አለበለዚያ በተርቲበኛው ሚዲያ አጥረገርጋችኋለሁ። ዋ ብያለሁ።